ወለጋ ያለው ፈረስ ነው የሚጋልበው ግን ብዙ ነው የማያልቅ ባንዳ አያልቅም ለምሳሌ ሸኔ ብላችሁኛል ቅድም ሸኔ የባንዶች ባንዳ ነው እስቲ ወያኔ ኢትዮጵያን ሲያስተዳድር ኦሮሚያን በውክልና ሲገዛ ያልነበረ ሸኔ ዛሬ አሁን እንደው ፐርፌክትም ባልን ስለ ኦሮሞና ኦሮሚያ ብለህ የምትሞትበት ጊዜ አይደለም አሁን ትናንት ቀረሱ አሁን ልንከላከል እንችላለን መንገድ በዚህ ይሰራ ውሃ በዚህ ይሰራ እዚህ ጋር እንትና ሊቀመንበር ይሁን ምናምን ልንከላከል ልንገዳደር ግን አያስፈልግም ግን ሸኔን ናቅ የምታደርጉ ሰዎች ጥንቃቄ አድርጉ ሸኔን ናቅ አታርጉ ሸኔ የብዙ ኃይሎች ስብስብ ነው የብዙ ጠላቶቻችን ስብስብ ነው ሸኔን ጠላት ብሎ የሚያስብ ኃይል አሽሎክልኮ ለሸኔ መሳሪያ ያቀብላል ወያኔ ጠላት ነው የሚል ኃይል አሽሎክልኮ ለወያኔ ስንቅ ትጥቅ ይሰጣል ኮንትሮባንድ ሲባል በጣም ውስብስብ ችግር ነው ኮንትሮባንድ ይከላከላል የምትለው ተከላካይ ነኝ እያለ አንዳንዴ ያሾልካል ፌክ ኒውስ ደግሞ ታውቃላችሁ ችግር ነበር ነው ከዚህ ባሻገር ደግሞ ጦርነት ከመጣን ጀምሮ ቆሞ ያቀም እኮ አንዴ ምስራቅ አንዴ ሲዳማና ወላይታ ይባላል አንዴ አፋርና ኢሳ ይባላል አንዴ ኦሮሞና አማራ ይባላል አንዴ ቤኒሻንጉልና ምን ይባላል አንዴ ኤቭሪዌር በየጊዜው ችግር አለ